አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና ተከበራችሁ የሙምራድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር አለሁላችሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ውድ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ ሀባይብ? ሁሉ ሰላም፣ ሁሉ መልካም ከእኔ ጋር አለሁላችሁ አልሐምዱሊላህ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ አድርጉኝ፣ አበረታቱኝ ማለት ነው። ነባር ቤተሰቦችን ስለምታበረታቱኝ በጣም አመሰግናለሁ። ውድ ሀገሬ ልጆች እንግዲህ ዛሬ በቪዲዮ ብቅ ብዬላችኋለሁ እና ሀገር ልገባ ተነስቻለሁ ማለት ነው። ኢንሻአላህ ባላህ ፍቃድ ጅሙዓ ሀገር እገባለሁኝ እና ነገ ሐሙስ ሌሊት ነው በረራዬ ኢንሻአላህ። እና ውድ ቤተሰቦቼ ያው ሀገር ስንገባ ደግሞ ኔትወርክም መብራትም ሁሉ ነገር ችግር ነው እና በዛ ምክንያት በጣም ስለሚያስቸግር እንግዲህ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ቪዲዮ ስለቅ እያያችሁልኝ እንደምታበረታቱኝ ተስፋ አድርጋለሁ። በትህትና መጠይቃችኋለሁ ማለት ነው ሀባይብ። ኢንሻአላሁ ተዓላ ያለውን ነገር እየለቀኩላችሁ የማሳያችሁ ይሆናል። ከልጆቼ ጋር እንዴት እንደምገናኝ ከቤተሰብ ጋር ያለውን ሁኔታ ኢንሻአላህ አሪፍ ቪዲዮዎችን እለቃለሁ ብዬ አስባለሁ ባላ ፈቃድና እናንተ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮውን እያያችሁ ላይክ ሼር ማድረጋችሁን አትርሱ ማለት ነው ሀባይቢ። እንግዲህ በጣም ደስ ብሎኛል አልሐምዱሊላህ። ከስድስት አመት ቆይታ በኋላ ሀገር ልገባ ነው ማለት ነው። 6 አመት ይሁን እንጂ ግን የዛሬ 3 አመት ነው ሄጄ ልጆቼን አይቼ መጥቻለሁኝ ማለት ነው። አልሐምዱሊላህ አሁን ደግሞ በ3 አመቴ ልሄድ ነው ማለት ነው። ያው ኢጃዛ ነው የሚሄደው ኢንሻአላህ። ያለውን ሁኔታ እስቲ ከቤተሰብ ጋር ያለውን ድባብ ከሀገር ያለውን አህዋል ሁሉንም የማሳያችሁ ይሆናል። ቤተሰብ ላይክ እያረጋችሁ ሰብስክራይብ እያረጋችሁ እናንተም እንድታበረታቱኝ ለማለት ያህል ነው ዛሬ ብቅ ያልኩት። እንግዲህ ጓዜን ረታትቤ ጨርሼ ያው በተጠንቀቅ ቆም ያለው ማለት ይቻላል ኢንሻአላህ ተዓላ። ያው ነገ ሐሙስ ሌሊት ነው ማለት ነው በረራዬ የሚሆነው ኢንሻአላህ። አዲስ አበባ ፈጅር ላይ ነው የምገባው ይመስለኛል። ከፈጅር በኋላ ደግሞ ትራንዚት ስለሆነ ወደ ኮምቦልቻ ከፈጅር በኋላ እስከ ቀኑ 6 ሰዓት አካባቢ ቆያለሁ መሰለኝ እዛ። ከዛ በኋላ ደግሞ ከ6 ሰዓት በኋላ ደግሞ ወደ ኮምቦልቻ የምንበር ይሆናል ማለት ነው ኢንሻአላህ። አላህ በሰላም እንዳስገባኝ ሁላችሁም ዱዓ አድርጉልኝ፣ ጸሎት አድርጉልኝ። ውድ ሀገሬ ልጆች ሰብስክራይብ እያረጋችሁ አበረታቱኝ። እንግዲህ በዛውም ከተመቼ ደግሞ ዩቲዩብ ከፍ ብሎ ጥሩ ነገር የሚሰራልኝ ከሆነ ላለመለስም እንችል ይሆናል ባላህ ፍቃድ ኢንሻአላህ። ከልጆቼ ጋር የምኖርበት ጊዜም ሊኖር ይችላል ማለት ነው። ካልሆነም ደግሞ ልጆቼን አይቼ ቤተሰብ አይቼ በሰላም እንድመለስ የሁላችሁም ዱዓ ያስፈልገኛል። ዱዓ አድርጉልኝ፣ በዱዓ አትርሱኝ እላችኋለሁ ቤተሰብ። በተረፈ እንግዲህ የመጀመሪያ ነው በቪዲዮ ብቅ ስል። በነገራችን ላይ ያስፈራልኝ በቪዲዮ እና ከካሜራ ጀርባ እና ከካሜራ ፊት ለፊት ሆኖ ማውራት እኩል አይደለም ማለት ነው። እንግዲህ እየተለማመድን ብቅ የምንል ይሆናል። ከሙራዴ ጋር ከሀያቴ ጋር ከልጆቼ ጋር የሚመጣ ይሆናል። ከባለቤቴ ጋር እንደዚሁ የምመጣላችሁ ይሆናል ማለት ነው። ውድ ቤተሰቦቼ ሁላችሁም እገዛችሁ አይለኝ ለማለት ያህል ነው። ኢንሻአላህ እንደምታሳድጉኝ ባለሙሉ ተስፋ ነኝ። ሁላችሁም ላይክ እያረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጣችሁልኝ አበረታቱኝ። እርስ በርሳችን እንረዳዳ እንበረታታ ማለት ነው የማዳም ቅመሞች። የምር እኛ ከተባበርን ሁላችንም ተያይዘን ማደግ እንችላለን። ምንም የሚያስቸግር ነገር አይደለም። ውጣ ውረድ የለውም። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ
ምንም ጊዜ የሚፈልግ ነገር ስላልሆነ ሁላችንም በቅንነት ብናድግ እላለሁ ማለት ነው ቤተሰቦቼ። በተረፈ በጣም ደስ ብሎኛል። አልሐምዱሊላህ ረብል ዓለሚን ለዚች ቀን መድረሴ ምስጋና ይገባው ዓለማት ጌታ። በጣም ደስ ይላል። ሁላችሁንም ደግሞ ለዚች ቀን አብቅቷችሁ ቤተሰብ የምታዩ ልጆቻችሁን ልጆች ያላችሁ ልጆቻችሁ ጋር በሰላም የምትገናኙ አላህ ያድርጋችሁ። የምር እንጃ በተለይ ልጅ ያላችሁ ሰዎች ታውቁታላችሁ ምን ያህል እንደሆነ ናፍቆት፣ የልጅ ናፍቆት፣ የቤተሰብ ናፍቆት ከባድ ቢሆንም ደግሞ የልጅ ናፍቆት ይብስ ይመስለኛል እንደኔ እና ሁላችሁም ለዚች ቀን ያብቃችሁ። ኢንሻአላህ ሀገራችን ኢትዮጵያን ሰላም አድርጎልን አላህ በሀገራችን ርዚቃችንን ያስፋው። በሀገራችን ላይ ከቤተሰቦቻችን ጋር የምንኖር ያድርገን። ውድ ቤተሰቦቼ እንግዲህ ለዛሬ ብዙ አላረዝምባችሁም። ፍራት እያለኝ ነው ማለት ነው እንግዲህ እስከምንለማመድ ድረስ ለዛ ነው ማለት ነው። እያደር ይለመዳል መቼም የማይለመድ ነገር የለም። እና ውድ ቤተሰቦቼ ይህን ነው የምላችሁ ያለውን አህዋል ኢንሻአላህ በቅርብ ደግሞ ሁኔታውን የማሳያችሁ ይሆናል። እገዛችሁ አይለኝ እላችኋለሁ። በተረፈ ቪዲዮውን ከወደዳችሁት አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምመለስ ድረስ በያላችሁበት ሰላማችሁ ብዝት ይበል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።